ሰላም ሰላም ውድ ተመልካቾቻችን በዛሬ ቪዲዮአችን የምናየው ስለ ማርሴዲስ ቤንዝ መኪና ሲሆን ከምን ተነስቶ እዚህ ደረጃ ላይ ሊደርስ ቻለ የሚለውን እናያለን። ቪዲዮን ከመጀመራችሁ በፊት ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ ጀምሩ። ወደ ቪዲዮአችን ስንገባ ማርሴዲስ ቤንዝ የቅንጦት ተሽከርካሪና አውቶሞቢል የጭነት መኪኖች የታወቀ የጀርመን አውቶሞቢል ምርት ነው። ጊዜው እንደ አውሮፓውያን አቆጣጠር በ1886 እስከ 1926 ነበረ። የመጀመሪያውን ባለ ከፍተኛ ፍጥነት የነዳጅ ሞተር አዘጋጀ። እንደ አውሮፓውያን አቆጣጠር ከ1901 ማርሴዲስ የሚባለው ስሙ ከጉባኤው ውስጥ ዋና ባለሀብት ከሚባል ነጋዴ ኋላ ኢኤምኤል ጄሊክ ልጅ ተብሎ የሚጠራ ኢኤምኤል ነው። እንደ አውሮፓውያን አቆጣጠር በ1930ዎቹ ማርሴዲስ ቤንዝ ለቅንጦት ተሽከርካሪና ፈጠራ ምህንድስና በደህናና አፈጻጸም ውስጥ እድገት ጨምሮ በዚህ ዘመን ውስጥ ውድነታቸውን ለማሳካት ምርጥ ስያሜ በሞተር ውስጥ ነበረ። እንደ አውሮፓውያን አቆጣጠር ከ1945 እስከ 1976 ከሁለተኛው የዓለም ጦርነት በኋላ ማርቄስ ቤንዝ የምርት መገልገያቸውን በመገንዘብ ላይ ያተኮረ ሲሆን የምርት ስምምነትን እንደገና ማቋቋም ችሏል። በ1970ዎቹ የቅንጦት ማዲያዎች መመዝገቢያዎች ያዘጋጀ ኤስ10ን ጨምሮ የኤስ ክፍሎችን አዳዲስ ሞዴሎችን ማስተዋወቅ ጀመሩ። እንደ አውሮፓውያን አቆጣጠር በ1990ዎቹ ማርሴዲስ ቤንዝ እንደ ሜዲዎች መገልገያ እንደ ሜዲኤች ሲሉ በ1998 ክሪለ ግዢ ጨምሮ በተለያየ ትብብርና ግኝቶች ውስጥ ገብቷል። እንደ መረጋጋት ቁጥጥርና የላቀ የአየር ማቆያ ስርዓት ያሉ ባህሪያትን ማስተዋወቅ ጨምሮ 2000ዎቹ እንደ አውሮፓውያን አቆጣጠር በ2000ዎች ውስጥ ፈጠራ በደህንነት ቴክኖሎጂ አምጥቷል። ከቅርብ ዓመታት ወዲህ ማርሴዲስ ቤንዝ በኤሌክትሪክ ተንቀሳቃሽ ላይ ያተኮረ ዘላቂ የሚያንጸባርቅ ከኤሌክትሪክ ተሽከርካሪ ጋር አተኩሯል። ብራቡ በራስ ገዝነት በማሽከርከር ቴክኖሎጂ ግንኙነት ባህሪ ውስጥ እድገቶችን በመጠቀም ማካሄድ ቀጥሏል። ማርሴዲስ ቤንዝ የምህንድስና እድሜን የቅንጦት እና አፈጻጸም ታዋቂ ነው። ባለ 3 የተጠቆሙ የኮከብ አርማ ተሽከርካሪዎችን ለመሬት በባህርና በአየር ውስጥ ለማምጣት ምኞትን የሚወክል አስተያየት ምኞት ያመለክታል። በዛሬው ጊዜ የዓለማችን ዙሪያ በጣም ታዋቂ ከሆነ አውቶሞቢል አንዱ ነው ማርሴዲስ ቤንዝ።